አይ ብዙ ናቸው አዳምጡ። ብዙ ናቸው። ደበረሽ ከሴት ጋር ነው የተገኘሁት አይደለ? ከሴት ጋር ስላላት አይደለልሽ? ተከልበት ምን አገባኝ እኮ ምንም ካላገባሽ አጨቅጭቅኛ በዚህ ጉዳይ አትሰማም። የሚያወራው ነገር እንዴት ነው ማያምን? ቆይ ምን ጠብቃችሁ ነበር? የእውነት እስቲ አንድ ጥያቄ ልጠይቃችሁ። ምን ጠብቃችሁ ነበረ? ብሩክና ሃይሚ እንደሆነ ነገሮች ሳይፈቱ ነገሮች በተጋጋሉበት ተገናኝተው በሰላም እንደማይለያዩ በተደጋጋሚ ስናይ የነበረ ችግራቸው ነው። ምክንያቱም አንደኛው አንዱን ተረጋግቶ ማዳመጥ ስለማይችል። ለዚህ ሁሉ ዋና ተጠያቂው ማን እንደሆነ እመጣበታለሁ። በደንብ ወደ በኋላ በሰፊው እመጣበታለሁ። ነገር ግን ብሩኬ አንድ እምለምንህ ነገር፣ እውነቴን ነው እምለምንህ ነገር፣ የተደፋባት የሆነ ቆሻሻ ሐሳብ አለ። እባክህን በትዕግስት ወደ ሌላ እርምጃ እንዳትገባ እባክህን። ምክንያቱም ውሳኔዎቻችሁ በጣም ያስፈሩኛል። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ እስቲ አንድ ጥያቄ ልጠይቃችሁ፣ ከልባችሁ መልሱልኝ። የፍፄ የዛሬ ስራ ግን ትክክል ነው? ጀመር አንተ ብቻ ነህ አንዴ ተሮክ አዳምጡ። መምጣት ነበረባት ቡቡ። ምን ትሰራለህ? ማውራት አለባችሁ ሁለታችሁ። ምኑን ነው ማውራት? ቆይ ፍፄ ዛሬ 100% በሚባል ደረጃ አንተ ጋር ነኝ። ማውራት አለባችሁ ነው ያልከው። ትላንትና እኮ ለቡቡም የማይነገር ሚስጥር ለማናችንም አልነግርም ያለችውን ነገር ላንተ አምጥታ ነግርሃለች። ቡቡ እንግዲህ እንደምናየው ከሆነ ያንተ የቅርብ ጓደኛህ ነው። ትላንት እሷን ለብቻዋ እንዳናገርካትና እንድትተነፍስ እንዳደረካት እሱን ዛሬ ከሷ ጋር ማገናኘት ነው ወይስ ለብቻው አግኝተክ የሱን እውነት ተረድተክ ከዛ በኋላ ሁለቱን አንድ ላይ እውነቱ ጋር እንዲገናኙ ማድረግ ነው የነበረብክ? ሁለቱ ሲገናኙ ሰላም እንደማይፈጠር ታውቃለህ። ምክንያቱም እሷም እልህኛ ናት፣ እሱም እልህኛ ነው። አንዳንድ ሲባባሉ ተጨቃጭቃችሁ እንደምትበተኑ ከዚህ በፊት በተደጋጋሚ አይተናል፣ ሰምተናል። የጨረቃ ቤተሰቦች ከተሳሳትኩኝ እባካችሁን አርሙኝ፣ እታረማለሁ። አውቃለሁ በጣም ብዙዎቻችሁ በጨረቃዎቹ እየተረበሻችሁና እየተጨነቃችሁ በውስጥም በኮሜንት ላይም ብዙ ነገሮች እያላችሁ እየጻፋችሁልኝ ነው። ነገር ግን አንድ ዛሬ የምላችሁ ዛሬ የምነግራችሁ ወሳኝ ነገር አለ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁ። እናንተም እስከ መጨረሻው ቆዩ። ብዙ የማስተላልፈው ብዙ እየደረሱኝ ያሉ ወሳኝ መረጃዎች ስላሉ በዚህ ቪዲዮ በዝርዝር የምነግራችሁ ይሆናል። አዲስ ቤት ነው እንደምታውቁት። ቶሎ ብለን 10,000 እናስገባውና ቶሎ ብለን ደግሞ እንደግ ከፍ እንበል። ያው እንግዲህ የድሮ ትልቁ ቻናላችን እስኪከፈት ድረስ በዚህ እየሰራሁ ነው ያለሁትና ለምታሳዩኝ ፍቅር ቪዲዮዎቹ በጣም እየተንቀሳቀሱ ነውና ከልብ አመሰግናችኋለሁ። አሁንም አዳዲሶች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ቪዲዮውን ሁላችንም የኔ ውድ ቤተሰቦች ላይክ እያደረጋችሁ በኮሜንት ላይ ከኔ እኩል እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተም በኮሜንት ላይ ደስ ያላችሁን ነገር ጻፉ። ሁለቱም ሜንሽን ስለሚደረጉ እዚሁ ቁጭ ብለው እያዩን ስለሆነ አስተያየቶቻችሁንም ያነቧቸዋል። አዳዲሶች በድጋሚ ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። የህይወት መጡ መሪናት እስከ መጨረሻ። እኔ ውድ ቤተሰቦቼ መቼስ ምንም ነገር እንደማልደብቃችሁ ታውቃላችሁ። እገሌ እንደዚህ ይለኛል፣ እገሌ በዚህ በኩል ወጥቶ በዚህ በኩል ገብቶ እንትናን እንዲህ ብል ይከፋዋል ብዬ ምንም ነገር እንደማላስቀር ታውቃላችሁ። ለዚህም ነው እዚህ ቤት መታችሁ ትክክለኛ ነገር ስለምናገር ቁጭ ብላችሁ የምታዳምጡኝ። አሁን በምናገረው ነገር ላይም እውነቴን ነው። ብዙዎቻችሁ 100% አይደለም 200% እንደምትስማሙ እርግጠኛ ነኝ። ይሄ አለ አይደል በፍቅር መሃል የመኮፈስ በፍቅር መሃል የአልሸነፍም የአልበገርም ስሜት እንዴት እንደሚያስጠላ እየተመለከታችሁ ነው። የእውነቴን ነው ማለት እንዴት መሰላችሁ? የማይሆን ነገር ደርሷት እኮ ሊሆን ይችላል። አላስፈላጊ ነገሮችን ምናልባት አእምሮዋ ውስጥ ከተውባት እኮ ሊሆን ይችላል። ነገር ግን ምን ያክል ጠላቶች እንዳሉባት
ምን ያክል ብዙ ሰዎች ሊያጠቋትና ነገሮቿን ሊያበላሹባት እንደሚፈልጉ በተደጋጋሚ ነግረናታል። እራሷም ታውቃለች። ብሩኬም ቢሆን ዛሬ ሁለቱንም ነው የምናገረው። እኔ ይኸውላችሁ በፍቅረኛሞች መሃል አንዳንዶች እንደምታደርጉት ለአንደኛው ሰው ሳይድ ይዤ አንዱን የምቀጠቅጥበት ምንም አይነት ምክንያት የለኝም። ትላንትና ብዙ ነገር ስናገር ሰምታችሁኝ ነበረ። ዛሬም ቢሆን ፍፄ ጋር እመለሳለሁ። ፍፄ በጣም ከትላንትና ጀምሮ የማይሆንና የማይሰራ ስራ ሲሰራ የነበረ ልጅ ነው። እመለሳለሁ። ቀጥሎ ብሩኬም ብትሆን ምን ያክል ጠላቶች እንዳሉባችሁ፣ ሃይሚ ደግሞ በጣም ስስ እንደሆነች ታውቃለህ። አውቃለሁ ንገሪኝ ብለሃታል። አውቃለሁ በጣም ብዙ ነገሮችን ቀስ ብለክ ልታወጣጣት ሞከረክ። እምቢ ብላክ ነበረ። ትላንትና እውነቱን ተናግራለች። ልክ ከዚህ በፊት እንደተፈጠረው ማንነትህንና ንጹህነትህን ልክ ከሶስና ጋር እንደነበረው ማለት ነው ራስክ ታግለክ ያጠራክ ልጅ ነክና ጠላቶች እየገቡባችሁ እንደሆነ ነቅተክ ቢያንስ ወንድ ልጅ ምንድነው መሰላችሁ ውድ ቤተሰቦች፣ በተለይ ሴቶቹ በዚህ ጉዳይ ላይ ተስማማላችሁ። ወንድ ልጅ ፕሮቴክተር ነው። ወንድ ልጅ ሊመጣ የሚችልን ነገር ከርቀት ሴንስ ማድረግና ያን ነገር መመከት አለበት ለሴት ልጅ ብዬ አስባለሁ። ሃይሚ ጥፋት የለባትም እያልኩ አይደለም። ይሄን ስናገር እንዳትሳሳቱ። ሃይሚ ጥፋት የለባትም እያልኩ አይደለም። ግን ቢያንስ አንደኛው ወደ ገደል ሲገባ ገደሉን ካላየው አንደኛው ገደሉን ይዞ ማሻገር ወይም ገደል እንዳለ ማሳየት አለበት ብዬ አስባለሁ። ይሄን ለማድረግ ጊዜ ያላገኛችሁም አውቃለሁ። ከዚህ በኋላ ነገሮችን በትኩረት አይታችሁ እንድታስተካክሉ ነው። ሁለታችሁም ቁጭ ብላችሁ እያያችሁ እንደሆነ ስለማውቅ ማለት ነው። እኔ ብቻ አይደለሁም። በኮሜንት ላይ ወረድ በሉ። ብዙ የጨረቃ ፋሚሊዎች የሚሏችሁ ብዙ ነገር አለ። ወደ ፍፄ ልምጣ። ጀመር አንተ ብቻ ነህ አንዴ ተጠርክ። አዳምጡ። መምጣት ነበረባት ቡቡ። ምን ትሰራለህ? ማውራት አለባችሁ ሁለታችሁ። ምኑን ነው ማውራት? ቆይ ፍፄ ዛሬ 100% በሚባል ደረጃ አንተ ጋር ነኝ። ማውራት አለባችሁ ነው ያልከው። ትላንትና እኮ ለቡቡም የማይነገር ሚስጥር ለማናችንም አልነግርም ያለችውን ነገር ላንተ አምጥታ ነግርሃለች። ቡቡ እንግዲህ እንደምናየው ከሆነ ያንተ የቅርብ ጓደኛህ ነው። ትላንት እሷን ለብቻዋ እንዳናገርካትና እንድትተነፍስ እንዳደረካት እሱን ዛሬ ከሷ ጋር ማገናኘት ነው ወይስ ለብቻው አግኝተክ የሱን እውነት ተረድተክ ከዛ በኋላ ሁለቱን አንድ ላይ እውነቱ ጋር እንዲገናኙ ማድረግ ነው የነበረብክ? ሁለቱ ሲገናኙ ሰላም እንደማይፈጠር ታውቃለህ። ምክንያቱም እሷም እልህኛ ናት፣ እሱም እልህኛ ነው። አንዳንድ ሲባባሉ ተጨቃጭቃችሁ እንደምትበተኑ ከዚህ በፊት በተደጋጋሚ አይተናል፣ ሰምተናል። የጨረቃ ቤተሰቦች ከተሳሳትኩኝ እባካችሁን አርሙኝ፣ እታረማለሁ። የእውነት ዛሬ ብሩክ እንደሚመጣ እርግጠኛ ነበርኩኝ። ምክንያቱም እንደዚህ አይነት ሚስጥር ወጥቶ ዝም ይላል ብዬ አላሰብኩም፣ ላስብም አልችልም። ምክንያቱም ምን ያክል ንጹህ ልጅ እንደሆነ ስለማውቅ ማለት ነው። እንደው አንዳንድ ደንቆሮ አለላችሁ ምን አለላችሁ ማሰቢያችሁ ይስራ አይስራ በጣም ግራ የሚያጋባኝ ሰዎች ብሩክን ምን ነው መልአክ አደረከው? ብሩክ አይሳሳትም እንዴ ምናምን ስትሉ ኮሜንት ላይ ያዩአችሁ ነበረ። አንዳንዶች ደግሞ በየሶሻል ሚዲያው ቪዲዮዬን እየበተናችሁ ይሄ ልጅ የሚያናፍሰው ወሬ ብሩኬን በጣም የሚያገንና ለብሩክ ጥብቅና እየቆመ ነው ያላችሁም አንዳንድ ሰዎችን አይቻችኋለሁ። በነገራችን ላይ ይደርሰኛል። እሺ በጣም ነው የምታሳፍሩት። የእውነት ብሩክ እንደዚህ አይነት ነገር ቢያደርግ እንኳን በእናንተ ምክንያት ልጅቷ ምን እንድታስብ እያደረጋችኋት እንደሆነ ብታውቁ በጣም በስራችሁ ታፍሩ ነበር። እውነቴን ነው የምነግራችሁ። ያለው እንደው ፈጣሪ የፈቀደለት ዋሽቶ ሰውን ያስታርቃል። እንደናንተ አይነት እስስት አይቻለው። በጣም ታሳፍራላችሁ። በጣም ነው ማዝነው። አሁን እኔ ስለናንተ ጊዜ ሰጥቼ ማውራት አልፈልግም። እንደምንም ልቆጥራችሁ ስለማልችል ጭንቅላት ያለውን ሰው የኔን የምን ጊዜ ቤተሰቦች ግን እዚህ ጉዳይ ላይ ሐሳብ እንድትሰጡ ፈልጋለሁ። ፍፄ ዛሬ ያደረገው ነገር ትክክል ነው? የእውነት መደረግ የነበረበት እንዴት ነበር? በዚህ ጉዳይ ላይ ማለት ያለባችሁን ነገር በጠቅላላ ምንም ሳትደብቁ፣ ሳትጨምሩ፣ ሳትቀንሱ ንገሩኝ። ሁለቱም እንዳሉ ነግራችኋለሁ።
ያዩታል፣ ያነቡታል። አይ ብዙ ናቸው አዳምጡ። ብዙ ናቸው። ደበረሽ ከሴት ጋር ነው የተገኘሁት አይደለ? ከሴት ጋር ስላላት አይደለ ያልሽው? ቀጥልበት። ምን አገባኝ እኮ ምንም ካላገባሽ አጨቅጭቅኛ በዚህ ጉዳይ አትሰማም። የሚያወራውን ነገር እንዴት ነው የማያምነው? ቆይ ምን ጠብቃችሁ ነበር? የእውነት እስቲ አንድ ጥያቄ ልጠይቃችሁ። ምን ጠብቃችሁ ነበረ? ብሩክና ሃይሚ እንደሆነ ነገሮች ሳይፈቱ ነገሮች በተጋጋሉበት ተገናኝተው በሰላም እንደማይለያዩ በተደጋጋሚ ስናይ የነበረ ችግራቸው ነው። ምክንያቱም አንደኛው አንዱን ተረጋግቶ ማዳመጥ ስለማይችል። ለዚህ ሁሉ ዋና ተጠያቂው ማን እንደሆነ እመጣበታለሁ። በደንብ ወደ በኋላ በሰፊው እመጣበታለሁ። ነገር ግን ብሩኬ አንድ እምለምንህ ነገር፣ እውነቴን ነው እምለምንህ ነገር፣ የተደፋባት የሆነ ቆሻሻ ሐሳብ አለ። እባክህን በትዕግስት ወደ ሌላ እርምጃ እንዳትገባ እባክህን። ምክንያቱም ውሳኔዎቻችሁ በጣም ያስፈሩኛል። ሃይሚዬ በደንብ አድርገሽ አዳምጪኝ። እየተደረገ ያለውን ነገር በደንብ ቆም ብለሽ ለማስተዋል ሞክሪ። እያያችሁኝ ነው ሁለታችሁም በተለይ አንቺ ብሩክ እንዲህ አይነት ነገር ጭራሽ ከሴቶች ጋር በጣም አዝናለሁ። ሰው እየመጣ እሪ ሲልብሽ ምናምንም እየተቀበልሽ በጥብጭ ወጥሽን። እሺ ለማንኛውም ቤተሰቦች በቃ ፍፄ ሚር ስላላችሁ ነው። አጥፎ ቆይ ይሄ ቪዲዮ ከማለቁ በፊት የጨረቃ ቤተሰቦች ምን እንዳላችሁ ንገሩኝ እባካችሁ። ምን እንደተሰማችሁ፣ ምንም ቢያደርጉ ይሄ ነገር ሊፈታና ሊስተካከል እንደሚችል ንገሩኝ። እኔ በዛሬው ዕለት በዋናነት ልናገርና በጣም ስሜታዊ ልኮኜ ልቆጣ የመጣሁት ሰው ፍፄ ነው። ምክንያቱም አውቃለሁ ነገሮችን ላያውቅ ይችላል፣ ልጅነት ሊኖርበት ይችላል። ነገሮች እንዴት በቀላሉ ሊፈቱ እንደሚችሉ ሶስቱም አያውቁም። የሚገርማችሁ ሶስቱም ቢያውቁ ኖሮ ያደርጉት ነበረ። አያውቁም ሶስቱም። እኔ እዚህ መሃል ፈጣሪ እንዲገባ ነው ምኞቴ። ደግሞ ሲንቀለቀሉ መጡ አዲስ አበባ። ቢያንስ እዛ እንኳን አንድ ትልቅ ሰው ያዝ አድርጎ ተቆጥቶ ነገሮችን ማስተካከል የሚችልበት ሁኔታ ነበር። ግን መጡ። በቃ አሁን ተሯሩጦ መጥተዋል። አዲስ አበባ መጥተዋል። አዲስ አበባ ከመጡ ነገ ከነገ ወዲያ የሚፈጠረውን ነገር ታውቃላችሁ። እኔ ውሳኔዎቻችሁ እባካችሁን፣ እኔ እምለምናችሁ ሃይሚ አንቺንም ብሩክ አንተንም ውሳኔዎቻችሁን እባካችሁን እያሰባችሁ ወስኑ። የጨረቃ ቤተሰቦች በጣም ተጨንቃችሁ በውስጥ የምትጽፉልኝ ነገር በጣም በቃ እኔ ከነሱ በላይ እናንተ እያሳዘናችሁኝ ነው። የሚያለቅስ አለ፣ አረ ስራ መስራት አልቻልኩም የሚሉኝ በጣም ብዙ ናቸው። በዚህ ደረጃ እንደሚወደዱና በዚህ ደረጃ ሰው እንደሚያስብላቸው አያውቁም ብዬ አላስብም። ምክንያቱም የምትነግሯቸው ነው እለት በለት። ግን ተግባሩን ማን ይኑረው? ማን ወደ ተግባር አውርዶት ማን ይሸነፍ? ፈጣሪ መሃላቸው ይግባ። ሌላ ምንም እኔ ቃላት የለኝም። እናንተ ብዙ የምትሉት ነገር ይኖራል ብዬ አስባለሁ። ምክንያቱም ሙሉ ቪዲዮውን አይታችሁታል። በደንብ እየተፈጠረ ያለውን ነገር አይታችኋል። የብሩክንም የሃይሚንም የፍፄንም ነገር በደንብ ስላስተዋላችሁት እናንተ የምትሉትን ነገር በሉ ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ለዛሬ ግን እኔ እዚሁ ላይ ላብቃ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ጸሎት አድርጉላቸው እባካችሁን። ጸሎት ምንም ነገር ያስተካክላልና ጸሎት እናደርግላቸው። ከራሳቸው ጋር አይመስሉኝም። የሆነ የተደፋ የሆነ መሃላቸው በራቸውን እያንኳኳ ያለ ሰው እንዳለ አላስተዋሉም። ጠላት እንዳላቸው ያውቃሉ። ግን ትላንት ያልኩት ነው፣ ጠንቋይ ለራሱ አያውቅም ይባላልና ጸሎት እናደርግላቸው። ፈጣሪ ወደ መንገዱ ወደ መስመሩ ይመልሳቸው። የዛሬ መልእክቴ ነው። አብራችሁኝ ስለነበራችሁ እስካሁን ድረስ ቆይታችሁ ግን ይህን አዲስ ቤት ሰብስክራይብ ያደረጋችሁ የደውል ምልክቷን ያልነካችሁ እስካሁን ቆይታችሁ ደግሞ ቪዲዮ ላይ ያደረጋችሁ ሰዎች አረ ምንድን ነው ላይክ አድርጉ። ኮሜንት ላይ ስሜታችሁን ሐሳባችሁን በነፃነትና በጨዋነት ጻፉልኝ። እዚህ ስክሪን ላይ ደግሞ ትላንትና የተለቀቀ የግሬስ ፋሚሊዎችን ቪዲዮ ለቅቄላችኋለሁ፣ አስቀምጥላችኋለሁ። ንቁትና እዛ እንገናኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይመቻችሁ።